ኢፕሮሟን አውጥተን ነቅለን በፕሮግራመር እንዴት ፕሮግራም ማድረግ እንደምንችል ሙሉ ስቴፑን ዛሬ አሳያችኋለሁ። ስለዚህ እዚህ ጋር የምትመለከቱት ይኸው ሰክሰስፉል አለ ጨረስም ማለት ነው። ሰላም ጤና ይስጥልኝ የተከበራችሁ ዩቲዩብ ቻናል ቤተሰቦች፣ ዛሬ አንድ ስራ ይዤላችሁ መጥቻለሁ። አንድ ትምህርት እንደምትመለከቷት እቺ ሪሲቨር አለች ጎልድ ስታር 7200 ሪሲቨር ማለት ነው። እንደምትመለከቷት ቡት ብላ ነው የምትቀረው። ምንም አትከፍትም። የፈለገ ብንጠብቃትም እንደዚህ ቼክ አድርገናታል፣ አትከፍትም። እንደዚህ ቡት ብሎ ነው የሚቀር። ስለዚህ እንደዚህ ሲሆንባችሁ እንዴት ማስተካከል እንደምትችሉ ሙሉ ስቴፑን እናያለን። ያው ይሄ ችግር የሚያጋጥመው ብዙውን ጊዜ ኤፕሮም ጋር ፕሮግራም ኮራፕት ካደረገ እሱን እንደገና ሪኢንስታል ማድረግ አለብን ወይ ደግሞ ሪፔር ማድረግ አለብን ማለት ነው። ስለዚህ ፕሮባብሊ እሱ ነው ችግሩ። ኢፕሮሟን አውጥተን ነቅለን በፕሮግራመር እንዴት ፕሮግራም ማድረግ እንደምንችል ሙሉ ስቴፑን ዛሬ አሳያችኋለሁ። ለሌላም ሪሲቨር ሊሆን ይችላል፣ ለየትኛውም ሪሲቨር የሚሰራ መንገድ ነው ማሳያችሁ። አብራችሁን ቆዩ። ቻናሉን ቤተሰብ ያልሆናችሁ ቤተሰብ የሆናችሁ ወይ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጠይቃለሁ። ቪዲዮ ላይክ ባረግ እንድትጀምሩ በዛው አሳስባለሁ ማለት ነው። ወደ ቪዲዮ እንገባለን። እሺ፣ ስለዚህ መጀመሪያ ማድረግ ያለብን ነገር አይሲውን ወይ ደግሞ ኢፕሮም አይሲውን ከቦርዱ ጋር ማንሳት ነው። እንደምትመለከቱት የኢፕሮም አይሲ ከፕሮሰሰሩ ጋር የምታገኙት 8 እግር ያላት አይሲ ኢፕሮም አይሲ ትባላለች። ፕሮግራሙ የሚጫነው እዚህ ጋር ስለሆነ የግድ ፕሮግራመሩ ጋር ለመክተት ከዚህ ጋር ማንሳት አለብኝ ማለት ነው። ስለዚህ እሷን በብሎር ሞቅ እናደርግና እናነሳዋለን ማለት ነው። ስለዚህ እንደዚህ ይኸው እንደምታዩት አይሲዋ ተነስታለች። እቺን ትመስላለች። እቺን እንግዲህ የምናደርገው ወስደን ፕሮግራመራችን ጋር እናስገባና ኮምፒውተር ጋር እንዴት ፕሮግራም እንደምናደርግ እንመለከታለን ማለት ነው። እንግዲህ ወደ ፕሮግራመራችን ሄደናል። የሚያስፈልገን ነገር የችን አይሲ ፕሮግራም ለማድረግ የመጀመሪያው ፕሮግራመር ቱል ነው የሚያስፈልገን፣ ይሄ ዲቫይስ ማለት ነው። እንግዲህ የምትመለከቱት ይሄ አርቲ 809F ሴሪያል ይላል እዚህ ጋር የምትመለከቱት ይሄ የምታዩት ማለት ነው። እዚህ ጋር ሞዴሉ አርቲ 809F ሴሪያል አይኤስፒ ፕሮግራመር ይላል። እንግዲህ ይሄ የተለያዩ የኮምፒውተር ወይ ደግሞ የላፕቶፕ ባዮስ አይሲዎችን እንደዚህ የሪሲቨር አይሲዎችን ኢፕሮሞችን ፕሮግራም ለማድረግ ይጠቅመናል ማለት ነው። ይሄ ሁለት አይነት እንትን አለው። ያው ስለዚህ አጠቃቀም ሙሉ ቪዲዮ መስራት እችላለሁ፣ ከፈለጋችሁ ሰራላችኋለሁ፣ ኮሜንት ጋር ሳውቁኝ። ግን ይሄ የተለያየ አውትፑት አለ። ለምሳሌ በቪጂኤ አለ ይሄኛው፣ ሁለተኛ እዚህ ጋርም ሌላ አለው። እንደገና ደግሞ ይሄ ሴሪያል ፖርት አለው ማለት ነው፣ በዚህም ይሰራል። ስለዚህ አሁን እየተጠቀምን ያለው ሴሪያል ፖርቱን ነው። ሌላ ደግሞ አብሮት የሚመጣ ይሄ ነገር አለ። ተለቅ ያሉ አይሲዎች ሲሆኑ እዚህ ውስጥ የምትመለከቱት እዚህ ፖርት ውስጥ መግባት የሚችሉ ከሆኑ 8 እግር ነው ያለው። እዚህ ውስጥ አስገብተን መስራት ያስችለናል። እዚህ ውስጥ መግባት የማይችሉ አነስ ያሉ ደግሞ ሲሆኑ እንደዚህ አይነት አለን። እንደዚህ አይነት ቦታ ጋር በይደን ማለት ነው፣ የምትመለከቱት ጋር እንደዚህ በይደን መጠቀም ይቻላል ማለት ነው። እንደዚህ መበየድ ይቻላል። ሌላ ደግሞ ሁለተኛ እንትን ገመድ አለ። እንደዚህ አይነት ገመድ አለ። ይሄ የምትመለከቱት ይሄ ገመድ ከዚህ ጋር የተገናኘ ነው። አይሲዋን እንደዚህ ማስቀመጥ እንችላለን። የምትመለከቷት እንግዲህ አይሲዋን እዚህ ጋር አስገብተናል ማለት ነው። ይታያቸዋል። ያው ይሄ ክሊፐር ነው። እዚህ ውስጥ አይሲውን ትከታላችሁ ማለት ነው። በስነ ስርዓት እግሩ ሁሉም ኮንታክት ማድረጉን መገናኘቱን ቼክ አድርጋችሁ እንደዚህ ታስገቡታላችሁ ማለት ነው። ይሄ አንደኛው አይነት ነው። ብዙ አይነት ይኖረናል። ለምሳሌ እቺም ቀለል ያለች ደግሞ ሌላ ፕሮግራመር አለች። እንደዚህ አይነትም ደግሞ መጠቀም ይቻላል። እቺ ደግሞ ሲኤች 341 የምትባል አይነት ሞዴል ናት የምትመለከቷት። እቺም የተለያዩ የላፕቶፕ ባዮስ አይሲዎችን እንደገና ደግሞ የሪሲቨርም እንደዚህ የተለያዩ እንትኖችን ለማድረግ ያስችለናል ማለት ነው። እቺንም መጠቀም ትችላላችሁ። እናንተ የምታገኙትን ገዝታችሁ መጠቀም ነው። ስለዚህ አሁን ስቴፑን ላሳያችሁ። ስቴፑ መጀመሪያ የሚያስፈልገን ነገር ይሄኛውን እንግዲህ ከዚህ ጋር ኮኔክት አድርገናል። አይሲዋንም እዚሁ ጋር አገናኝተናል ማለት ነው። በመቀጠል የምናደርገው ሎደር አለው የራሱ። እንግዲህ ይሄ እዚህ ጋር አርቲ 809F የሚል ሎደር አለው እዚህ ጋር የምትመለከቱት ይሄ ነገር ማለት ነው። እዚህ ጋር አለን። ስለዚህ ይሄን ነገር አስነሳዋለሁ ማለት ነው። ይሄንን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ካላገኛችሁት ደግሞ እኔ ሊንኩን ዲስክሪፕሽን ጋር አስቀምጥላችኋለሁ፣ ከዛ መውሰድ ይቻላል ማለት ነው። ስለዚህ ይሄንን መጀመሪያ አስነሳዋለሁ፣ እንደዚህ ከፍተዋለሁ ማለት ነው። ስለዚህ እንደዚህ ከፍትልናል ማለት ነው። ሎደሩ ይሄን ይመስላል። በመቀጠል የምናደርገው እዚህ ጋር ኮኔክት ማድረግ ነው። ያው ይሄንን በዩኤስቢ ነው የሚገናኘው። እዚህ ጋር ላፕቶፓችን ጋር ዩኤስቢ ኬብል ነው። ያው ይሄንን ፕሮግራመራችንን በዩኤስቢ ኬብል እናገናኘዋለን ከዚህ ጋር ማለት ነው። ከዚህ ኮምፒውተራችን ጋር እንደዚህ ሰክቸዋለሁ ማለት ነው። የምትመለከቱት ይሄው ሰክቸዋለሁ ይሄንን። በመቀጠል ወደዚህኛው ትመጡና ሎደራችሁ ጋር ትመጡና
በመጀመሪያ ዲቴክት ማድረግ አለበት። አይሲዋን ዲቴክት እንዳደረገና እንዳላደረገ ቼክ ማድረግ አለበት። እዚህ መጀመሪያ የሚቀድመው እሱ ስለሆነ እዚች ጋር ስማርት አይዴንቲፋይ ስማርት አይዲ ትላለች። እዚች ጋር የምትመለከቷት ቶፕ ላይ እሷን ነገር አንዴ ትነካላችሁ ማለት ነው። ከዛ እዚህ ጋር ኦኬ እና ካንስል የሚል አለ። ኦኬ በሉት ይሄንን። ከዛ እዚህ ጋር በሚገባ ዲቴክት አድርጎልናል ማለት ነው። እዚች ጋር እንደምትመለከቷት ከረንትሊ ሴሌክትድ ይልና 25F32B ብሎ ሞዴሏን ያመጣልናል ማለት ነው። እዚህ ጋር የምትመለከቷት እቺ ነገር ሞዴሏ ናት ማለት ነው። የአይሲ ቁጥሯን ያመጣልናል ሞዴሏን ማለት ነው። ስለዚህ እቺን ያመጣልን ማለት ዲቴክት አድርጎታል ይሰራል ማለት ነው። ከዛ በመቀጠል ማድረግ ያለብን ምንድነው ባክአፕ መያዝ አለብን። ይሄ ነገር አሁን ለምሳሌ ሌላ ሶፍትዌር ስንጭ ነው እንትን ባይልብን ባይሰራና የሆነ ፌል ቢያደርግ ባክአፕ ይዘን ራሱን መመለስ አለብን ማለት ነው። ስለዚህ ባክአፕ ለመያዝ ምንድነው የምናደርገው? በመጀመሪያ እዚች ጋር ሪድ የምትላለች ትታያችኋለች። ሪድ የምትላለች እሷን ነካለው አንዴ። ሪድ ስለው አሁን እዚህ ጋር ሎድ ማድረግ ይጀምራል። ታች ጋር እዚህ ጋር ሎድ እያደረገ ነው፣ እያነበበ ነው ማለት ነው። ስለዚህ ይሄ ሲጨርስልን ሴቭ ማድረግ እንችላለን ማለት ነው። ኦኬ ስለዚህ እንደዚህ ሲጨርስ አሁን ሴቭ ላድርገው ወይ ብሎ እንትን ይለናል። ሴቭ እንድናደርግ ይጠይቀናል ማለት ነው። ስለዚህ እቺን ነገር ሴቭ እናደርጋታለን ማለት ነው። አሁን እኔ ሴቭ ማደርግበት ቦታ መርጥና እንደዚህ እዚች ጋር እቺን ነገር ፎልደር ልስጣት ለራሷ። ለምሳሌ ይሄኛው ጎልድ ስታር ነው ጂኤስ ብዬ 7200 እንደዚህ ብዬ ላስቀምጠው። ከዛ ሴቭ ለዋለሁ ማለት ነው። ስለዚህ ፋይላችን ተቀምጧል ማለት ነው። ስለዚህ አሁን እንደዚህ ሴቭ አድርገን ከጨረስን በኋላ ቀጣይ መጫን ነው የሚሆነው። ስለዚህ እሱን ለማድረግ ደግሞ ምን እናደርጋለን? እዚህ ጋር ኦፕን እንበልና ኦፕን የሚላለ እሷን ነካለው ሎድ አደርጋለሁ አዲሷን ፋይሌን ማለት ነው። ስለዚህ እሷን ዳውንሎድ አድርገን ፋይሉን ከቴሌግራም ታገኙ ይችላላችሁ ወይ ደግሞ ዳውንሎድ ኢንተርኔት ጋር ማድረግ ይችላላችሁ በሞዴሉ። እቻውን የጂኤስ ወይ ደግሞ ጎልድ ስታር 7200 ሞዴል ናት። ስለዚህ እቺ ነገር መጫን አለብኝ አዲሷን ማለት ነው። ስለዚህ እዚህ ጋር ፋይሉ አዲስ ፋይል ያወረድኳት አለችኝ እሷን ነገር እንትላለው ማለት ነው። 8600 ለነዚህ የሚሆን ቢን ፋይል አለኝ። ስለዚህ ምን አደርጋለሁ? እቺን ነገር መርጥና ኦፕን እለዋለሁ። እታች ጋር ኦፕን እለዋለሁ። ኦፕን ካልኩት በኋላ ሎድድ ይላል። እዚህ ጋር እንደምትመለከቱት ሎድድ ይላል። ከዛ ምንድነው የምናደርገው? እዚች ጋር ካስገባልን በኋላ ራይት የምትላለች እዚች ጋር እቺን ራይት የምትለዋን አንዴ ነካለው ማለት ነው። አሁን ራይት ስል ይሄው እዚህ ጋር ፕሮሰስ ማድረግ ይችላል። አውቶ ኢሬዝ እያደረገ ነው አሁን። ስለዚህ ጀምሯል ማለት ነው። ይሄው ስታርት ራይቲንግ አለ እዚህ ጋር ፕሮግረሱን ማየት ትችላላችሁ። ስታርት ራይቲንግ ብሏል። ቬሪፋይ ያደርጋል። ያው ፕሮሰሱን መከተል ትችላላችሁ እያንዳንዱ ስቴፕ ሰክሰስፉል መሆኑን ማለት ነው። ስለዚህ እዚህ ጋር የምትመለከቱት ይሄው ሰክሰስፉል አለ ጨረስም ማለት ነው። እንደዚህ ሰክሰስፉል ካለ ጨርሷል ማለት ነው። ይሄው እዚህ ጋር ኦኬ ብሎናል። ግን እንትን ካለ ችግር ካለ የሆነ ችግር ካለ ኤረር ምናምን ካመጣ ደግማችሁ ይሄንን ማድረግ መሞከር አለባችሁ ማለት ነው። ስለዚህ ይሄንን አሁን ጨርሰናል በሚገባ ማለት ነው። የምናደርገው ይሄንን ከዚህ በኋላ ዘጋዋለሁ። ዘግቼ ይሄንን ከዛ በኋላ እቺንም ማነሳለሁ ከዚህ ጋር ነቅለዋለሁ። ተመልከቱት ይሄን ነገር ነቅላለሁ። ከዛ በኋላ አይሲዋን አወጣታለሁ ማለት ነው። ይሄም ተመልከቷት አይሲዋን አወጣና አሁን መበየድ ቦታው ጋር ቦርዱ ጋር በይጄ ከዛ በኋላ እንደሚሰራና እንደማይሰራ ደግሞ ቼክ እናደርጋለን አብረን ማለት ነው። እመለሳለሁ። አብራችሁ ይቆዩ መጨረሻ ፋይናሊ ሪዛልቱን ለማየት ማለት ነው። መልካም ቆይታ። ስለዚህ እንደምትመለከቱት አሁን ላይ ጨርሰና ፕሮግራም አድርገን አይሲዋን በይደናታል። ፓወር ሰፕላዩንም ምናምን ገጥመንለታል መልሰን ማለት ነው። ስለዚህ አሁን ሞክረዋለን ሶኬቱን ሰክተን እስኪ እናየዋለን አብረን። ያው ሰክሰስፉል ስላለ ሆፕፉሊ ይሰራል ማለት ነው። ስለዚህ እንደምታዩት ቁጥር አምጥቶልናል። ፕሮግራሙን በትክክል ሲሰራ እንደዚህ ቁጥር ነው ማምጣት ያለበት ቦት ብሎ ይቀር የነበረው ማለት ነው። ስለዚህ አሁን በዋናነት እንድታውቁ የተፈለገው የፕሮግራም አጫጫንን ፕሮግራመሩ እንዴት እንጠቀማለን የሚለውን እሱን እንድታዩም ስለፈለኩኝ ነው። አመሰግናለሁ። ሰብስክራይብ ያደርጋችሁ ቤተሰብ እንዳይረሳ፣ እንዲሁም ደግሞ ቪዲዮ ላይክ አድርጋችሁ ውጡ። በሌላ ቪዲዮ እንገናኛለን። አመሰግናለሁ።